ሰላም ሰላም ውድ የባርኮት ሚዲያ ቻናል ቤተሰቦች እንዴት ናችሁ? እኛ እጅጉን በጣም ደህና ነን። እንግዲህ ከቆይታ በኋላ ዛሬ እንግዲህ በአዲስ ቪዲዮ በአዲስ መልኩ እነሆ መጥተናል። እንግዲህ ከጎን የምትመለከቷት ውዷ ባለቤት ነች። እንግዲህ ከሷ ጋራ አሪፍ እና አስተማሪ የሆኑ ቪዲዮዎችን ለእናንተ ይዘንላችሁ መጥተናል። እናንተም እንግዲህ የባርኮት ሚዲያ ቻናልን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በዚህ አጋጣሚ በድጋሚ በአክብሮት ጠይቃለሁ። ባርኮት ሚዲያ ከዚህ በኋላ የተለያዩ አስተማሪና አጓጊ የፍቅር፣ የትዳር፣ የልጅ አያያዝ የመሳሰሉ ፕሮግራሞችን አሰናድቶ እነሆ እርሶን በመጠባበቅ ይገኛል። ስለዚህ እናንተ ይህን ቻናል ሰብስክራይብ፣ ላይክ በማድረግ ቤተሰብ ይሁኑ። ቤተሰቦችነታችሁ ደግሞ እስቲ ያሳዩን፣ አበረታቱ፣ እንካ ጀባ በሉን። ጀባ ስትሉን እኛም ለእናንተ እኔና ባለቤቴ ከሷ ከኔ የተማርነውን ያወቅነውን የተረዳነውን ለእናንተ ለማካፈል ባርኮት ሚዲያ ቻናል ዛሬ እነሆ በይፋ ወደ እናንተ መጥቷል። ስለዚህ እስቲ ባለቤቴ ደግሞ ምን እንደምትል አጠር ያለ ቆይታ ከሷ ጋር አደርጋለሁ። መልካም ቆይታ ዳይሬክሽን። እስቲ ውድ ተመልካቾቻችን እንግዲህ የባርኮት ሚዲያ ተመልካቾች እንዴት ነው ያለውን ሁኔታ የምንቀጥለው? ይሄ ውድ ቤተሰቦቻችን በምን መልኩ ቆይታችን ያማረ የሆነ እንዲሁም ደግሞ ተከታታይ አስተማሪ የሆኑነትን ጨርሰሽ ተዘጋጅተሻል ቤተሰቦቻችንን ደስተኛ ለማድረግ በጣም በመጀመሪያ በጣም ፍላጎቱም አለ። ዝግጅታችንን ጨርሰናል። ደግሞ የእናንተን ፍላጎት ብናቅ ደስ ይላል። ትዳር ላይ እንችላለን። ስለ ልጅ አያያዝ ገና አንድ ልጅ ላይ ነን አይደል? ልጅ መካሪ ነው ማለት አንችልም ብያል። ሀሳብ አስተያየታችሁን አሳውቁን። እንግዲህ እንዳለቻችሁ ነው። በሚገርም ሁኔታ ሀሳቧን ለመግለጽ ሞክራለች። የበለጠ ደግሞ የውድ ቤተሰቦቻችንን የእናንተን አስተያየት የሆኑ እኛን እያለች ነው። ይችን ደግሞ በዚች ላይ ምን አይነት ትምህርትና ተሞክሮዎችን አለን? በኮሜንት ጥያቄያቸውን አቅርቡ። ላይክ እያረጋችሁ ከወደዳችሁ ደግሞ ለሌሎች እንዲደርስ በማድረግ ሼር በማድረግ አጋርነታችሁን እንድታሳውቁን በአክብሮት በድጋሚ ጠይቃለሁ። ውድ ቤተሰቦች እንግዲህ ይህ መልእክት ከወደዳችሁት በሚቀጥለው ቪዲዮ እንግዲህ አሪፍ የሆነ ቆንጆ የሆነ የኔና የባለቤቴን አሁን ያለንበትን ስቴጅ ብቻ ሳይሆን ወደፊት ምን አይነት ተግዳሮቶችን እናልፋለን፣ በምን መልኩ ቆይታችን ከኛ ጋር እንደሚቀጥል የእናንተ ሀሳብ አስተያየት ለኛ ስንቅ ለኛ ተገቢ የሆነ መሰረት ሊሆን ስለሚችል ሀሳብ አስተያየቶቻችሁን እንድትሰጡን በድጋሚ ጠይቃለሁ። እንግዲህ አበረታቱን። ጀማሪዎች ነን። በዚህ አጋጣሚ እንግዲህ ስንጀምር እናንተ ደግሞ የኛን ጀማሪ አይታችሁ ፍጻሜያችን ጠንካራ እንዲሆን ከጎናችሁ እንድትሆኑ በድጋሚ በአክብሮት ጠይቃለሁ። መልካም ቆይታ።